አድምጪኝ። በቀን 25 ግራም ስኳር የምትወስጂ ከሆነ ማለትም በቀን 6 የሻይ ማንኪያ ስኳር የምትመገቢ ከሆነ በልብ በሽታ የመጋለጥ እድልሽ በ40% እንደሚጨምር ታውቂያለሽ? ይህ ገና ጅማሮ ነው። ስኳር በሰውነትሽ ውስጥ ኢንፍላሜሽን ወይም የሰውነት ብግነት፣ የጉበት ስብ፣ ኢንሱሊን ሬዚስታንስን ያመጣል። ከዚህ በተጨማሪ ደግሞ ለካንሰር የመጋለጥ እድልሽንም ይጨምራል። ስፔሲፊካሊ በሴቶች ላይ ደግሞ ስኳር የሆርሞን መዛባትን ያባብሳል፣ የወር አበባሽን ያዛባል፣ ለፒሲኦኤስ የመጋለጥ እድልሽን ይጨምራል። እንዲሁም ደግሞ ፈርቲሊቲሽ ወይም ልጅ የመውለድ አቅምሽ ላይም ተጽዕኖ ሊያሳድር ይችላል። በቀን ውስጥ ከፍተኛ ስኳር የሚመገቡ ሴቶች ከማይመገቡት አንጻር ለታይፕ 2 ዲኤም ወይም ለስኳር በሽታ የመጋለጥ እድላቸውም እንዲሁ በ40% ይጨምራል። በስኳር አማካኝነት የሚፈጠረው ኢንሱሊን ሬዚስታንስ በሴቶች ላይ የፒኤምኤስ ወይም ደግሞ ከወር አበባ በፊት ያለ ህመም በጣም እንዲባባስ፣ ድካም እንዲሰማሽ እንዲሁም ደግሞ የባህሪ ለውጥ ወይም የስሜት መዛባትንም ያጨምራል። ስኳር ካሎሪ ብቻ አይደለም። ስኳር ሰውነትሽ ውስጥ በሽታን ለማስከተል ለሚካሄዱ ፕሮሰሶች እንደ ትሪገር ወይም ቀስቃሽ ነው። በተመገብሽው ቁጥር ሰውነትሽ ውስጥ ኢንፍላሜሽን ወይም የሆርሞን መዛባትን ያስከትላል እና ሰውነትሽ ውስጥ ባሉት እያንዳንዱ አካላት ላይ ጫናን ይፈጥራል። ስኳር በሴቶች ላይ ደግሞ የኢንሱሊን እና የኢስትሮጅን ሆርሞንን በማዛባት ኢንፈርቲሊቲ ወይም መሃንነትን፣ ፒሲኦኤስ ያሉ የሜታቦሊክ ችግሮችን፣ ውፍረት፣ ብጉር ተጠብሽ ያደርጋል። ነገርያውን በደንብ ለመረዳት ቁጥሮችን እንመልከት። በየቀኑ አንድ የታሸገ ለስላሳ የምትጠጣ ሴት ለስኳር በሽታ ወይም ታይፕ 2 ዲኤም የመጋለጥ እድሏ በ26% ይጨምራል። ከዚህ በተጨማሪ ደግሞ ስኳር ሲአርፒ ከተባለ ኢንፍላማቶሪ ወይም ደግሞ የሰውነት ብግነትን፣ የሰውነት መቆጣትን ከሚያመለክተው ኬሚካል ጋር የተያያዘ ነው። ይህ ኬሚካል ደግሞ ከልብ በሽታና ኦቶ ኢሚዩን ከተባለ በተለየ መልኩ ሴቶችን በከፍተኛ ሁኔታ ከሚያጠቃ በሽታ ጋር በጥልቅ የተያያዘ ነው። በነገራችን ላይ ከፍተኛ የሆነ የድካም ስሜት የሚሰማሽ ከሆነ እና ከፍተኛ የሆነ የመገጣጠሚያ ህመም ካለሽ የኦቶ ኢሚዩን ዲዚዝ ተጠቂ ልትሆኚ ትችላለሽ። እዚህ በሽታ የሰራሁት ጥልቅ የሆነ ማብራሪያን የያዘ ቪዲዮ ስላለ እሱን መመልከት ከፈለግሽ የቪዲዮውን ሊንክ ዲስክሪፕሽን ላይ አስቀምጥልሻለሁ። ስኳርን በውስጥ አካላትሽ ውስጥ እንደሚፈጠር ትንሽዬ የእሳት ፍም አድርገሽ አስቢው። እሳቱ ገና በግልጽ ባይታይም ጉዳቱ ግን ውስጥ ለውስጥ እየተገነባ ነው። ልታስተውያቸው የሚገቡ ምልክቶች ሁል ጊዜ የድካም ስሜት መሰማት፣ የባህሪ መለዋወጥ ወይም ቶሎ መቆጣት፣ ሹገር ክሬቪንግ ሁል ጊዜ ጣፋጭ ምግቦችን የመመገብ ጉጉት፣ የሆድ መነፋት፣ ብጉር ወይም የወር አበባ መዛባት። ስኳር ውፍረትን ብቻ አይደለም የሚያመጣው፣ እያንዳንዱን የሰውነትሽን አካላት በዝምታ ይጎዳል። ብሬን ወይም አእምሮ። ስኳር አእምሮሽ ውስጥ ያሉትን መልእክት አስተላላፊዎች ወይም ኒውሮ ትራንስሚተርስ በማዛባት ለጭንቀት፣ ፍርሃት እና ድባቴ የመጋለጥ እድልሽን ይጨምራል። ልብ። ስኳር ኮሌስትሮልን በመጨመር በሴቶች ላይ አንደኛ ገዳይ ለሆነው የልብ በሽታ ያጋልጥሻል። ጉበት። ስኳር በጉበትሽ ውስጥ ወደ ስብ በመቀየር ለጉበት ስብ ወይም ፋቲ ሊቨር ይዳርግሻል። ፓንክሪያስ ወይም ቆሽት። የማያቋርጥ የደም ስኳር መጨመር ቆሽትሽን ከመጠን በላይ እንዲሰራ በማድረግ በስተመጨረሻም ለስኳር በሽታ ያጋልጥሻል። ኦቫሪ ወይም የእንቁላል ከረጢት። ስኳር በሰውነትሽ ውስጥ አንድሮጅን የወንድ ሆርሞን እንዲጨምር በማድረግ የወር አበባሽ እንዲዛባና ፒሲኦኤስሽ እንዲባባስ ያደርጋል። ስኳር ለምን አዲክቲቭ ሆነ? ስኳርን በምትመገቢበት ጊዜ አእምሮሽ ዶፓሚን የተባለ ኬሚካልን ይለቃል። የዚህ ኬሚካል መለቀቅ የደስታ ስሜት እንዲሰማሽ ያደርጋል። ከዚያ ግን የደም ስኳርሽ በሚቀንስበት ጊዜ አእምሮሽ ይህንን ደስታ
ስሜት ደግሞ ኤክስፒሪየንስ ማድረግ ስለሚፈልግ ሹገር ክሬቪንግ ወይም ደግሞ መልሰሽ ስኳር እንድትመገቢ የሚያደርገውን ፍላጎትሽ እንዲሰማሽ ያደርጋል። የሚከተሉትን ምልክቶች በራስሽ ላይ ካስተዋልሽ ሰውነትሽ በስኳር ምክንያት እየተሰቃየ ነው። አንደኛ፣ ተኝተሽ ራሱ የማይለቅሽ ከፍተኛ የሆነ የድካም ስሜት እና ጉልበት ማጣት፣ የሰውነት ክብደት መጨመር በተለይም በሆድሽ አካባቢ፣ ምሮ ጭጋግ ወይም ብሬን ፎግ፣ የሆድ መነፋት፣ ብጉርና የፒሲኦኤስ መባባስ፣ የስሜት መለዋወጥ፣ መነጫነጭ፣ አንዛይቲ እና ዲፕሬሽን ወይም ድባቴ፣ ስትሮንግ ሹገር ክሬቪንግ ጣፋጭ ነገሮችን ለመመገብ ከፍተኛ የሆነ ፍላጎት እና ቶሎ ቶሎ ውሃ የመጠማት እና ቶሎ ቶሎ ሽንት የመምጣት ስሜት። ስኳር አሁን ላይ እየተለመዱ እየመጡ ላሉ በሽታዎች እንደ ስኳር፣ የደም ግፊት፣ ካንሰር እንደ ማዳበሪያ ነው። ስኳር የካንሰር ህዋሳትን ይመግባል። በሰውነታችን ውስጥ ኦልሞስት ከሁሉም በሽታዎች ጋር ከሚያያዘው ኢንፍላሜሽን ወይም የሰውነት ብግነት ጋር ይያያዛል። በሴቶች ላይ ደግሞ ስፔሲፊካሊ ስኳር የኢስትሮጅን ሆርሞንን በመጨመር ለኢስትሮጅን ሴንሲቲቭ የሆኑ ካንሰሮችን ለምሳሌ የጡትና የኦቫሪ ወይም የእንቁላል ከረጢት ካንሰርን ይቀሰቅሳል። ከፍተኛ ስኳር የሚመገቡ ሴቶች ለጡት ካንሰር የመጋለጥ እድላቸው በ23% ይጨምራል። ከፍተኛ ስኳር ፒሲኦኤስ እና መሃንነትን ያፋጠናል። እስከ አሁን አደጋውን ከተረዳን አሁን ደግሞ መፍትሄዎችን እንመልከት። አንደኛ፣ የደም ስኳር ቀውሱን አቁሚ። የተመጣጠነ ምግብን ተመገቢ። በቀላሉ ሳህንሽ ላይ ፕሮቲን፣ ፋይበር፣ ሄልዚ ፋት እና ቬጂቴብል እንዳለው አረጋግጪ። ምግብ መዝለልሽን አቁሚ። የታሸጉ ለስላሳ መጠጦች፣ ጁስ፣ ብስኩቶችን አሁኑኑ አቁሚ። ሁለተኛ፣ የኢንሱሊን ሆርሞን መጠንን አረጋጊ። ጤናማ ስብን ከአቮካዶ፣ ለውዝ ተመገቢ። ሎ ግላይሴሚክ ኢንዴክስ ያላቸውን ካርቦሃይድሬቶች ምረጭ። እነርሱም ስኳር ድንች፣ አጃ እና ጥራጥሬዎች ናቸው። ሶስተኛ፣ ሰውነትሽን አንቀሳቅሺ። የእግር ጉዞ፣ መካከለኛ ጥንካሬ ያላቸውን የሰውነት እንቅስቃሴዎች ለምሳሌ መሮጥ፣ ዳንስ በሳምንት ከ4 እስከ 5 ጊዜ መስራት። አራተኛ፣ ክሬቪንግሽን ተቆጣጠሪ። ስኳርን በፍራፍሬ መተካት፣ ውሃና የኸርባል ቲዎችን መጠቀም። አምስተኛ፣ አእምሮና ጭንቀት። ለረጅም ጊዜ የቆየ ጭንቀት ኮርቲሶል የተባለውን የጭንቀት ሆርሞን በመጨመር የስኳር ፍላጎትሽንና ጭንቀትሽን ይጨምራል።